በአንደኛ ዮሐንስ ምዕራፍ 1 ቁጥር 6 እና 7 ላይ የእግዚአብሔር ቃል እንዲህ ሲል ይናገራል። ላንብበው ቶሎ ቶሎ። በጨለማ እየተመላለስን ከእርሱ ጋር ህብረት አለን ብንል እንዋሻለን፣ እውነትንም አንኖረውም። ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ እርስ በርሳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብሎ ይናገራል። በዚህ ክፍል ማተኮር የፈለግኩት ነገር ምንድን ነው መሰላችሁ? ስለ ህብረት ነው። ይህ ህብረት ደግሞ በግሪኩ ኮይኖኒያ የተባለው ማለት ነው። ይህ ህብረት ከእግዚአብሔር ጋር አማኞች ከእግዚአብሔር ጋር እና አማኞች እርስ በርሳቸው ያላቸውን ህብረት ምንም በማያሻማ መልኩ ዮሐንስ የገለጠበት ክፍል ሆኖ እናያለን። ስለዚህ ስለ ህብረት ስናስብ ከእግዚአብሔር ጋር ደግሞ ከአማኞች ጋር ከሌሎች ወንድሞችና እህቶች ጋር ማለት ነው። የኔ የመልእክቴ ትኩረት ምንድን ነው? ከእግዚአብሔርም ጋር ሆነ ከአማኞች ጋር ያለን ህብረት መሰረቱ ምን እንደሆነ ማሳየት ነው። ዮሐንስ ያሳየን ነገር ይሄ ስለሆነ ከሰዎችም ጋር ሆነ ከእግዚአብሔር ጋር ያለን ህብረት መሰረቱ አንድና አንድ ነው። ያ ምንድን ነው? በብርሃን መመላለስ ነው። በብርሃን ከተመላለስን ከእግዚአብሔር ጋር ህብረት ይኖረናል። በብርሃን ከተመላለስን ከሌሎች ወንድሞችና እህቶቻችን አማኞች ጋር ህብረት ይኖረናል ማለት ነው። እዚህ ላችሁ ከሆነ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ላይ ሲያስተምር ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ወይም ይቀዘቅዛል ብሎ ሲናገር እንመለከታለን። ዮሐንስ በመልእክቱ አመፃ ደግሞ ኃጢአት ነው ብሎ ነግሮናል። ስለዚህ ከአመፃ የተነሳ ማለትም ከኃጢአት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። በወንድሞችና በወንድሞች በእህቶችና እህቶች መካከል ያለው ፍቅር ይቀዘቅዛል ማለት ነው። ይህም ማለት ህብረት ይመታል ማለት ነው። መበርታት ያለበት መጽናት ያለበት ህብረት የተበላሸ ይሆናል ማለት ነው። ስለዚህ ወገኖቼ ሆይ ከእግዚአብሔር ጋር ህብረት ማድረግ የምንችለው በብርሃን ስንመላለስ ብቻ ነው። እርስ በርሳችንም እውነተኛውን ህብረት ማድረግ የምንችለው በብርሃን ስንመላለስ ብቻ ነው። ይህ የእግዚአብሔር ቃል መልእክት ነው። ዮሐንስ በዚህ በአንደኛ ዮሐንስ ምዕራፍ 1 ቁጥር 6 እና 7 ላይ ያለን ይህንን ነውና ጸጋ ይብዛላችሁ።